ሰላም ውድ የቃል ፋርም ተከታታዮች፣ ዛሬ ደግሞ በአዲስ ቪዲዮ መጥተናል። ለንቦች ምግብን እንዴት ማዘጋጀት እንዳለብን በደንብ አሳያችኋለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። እንደዚህ በመሃል ደግሞ ንብ እንዳይነድፋችሁ ጥንቃቄ ማድረግ አለባችሁ። ቀጥታ ወደ ቪዲዮአችን እንሄዳለን። መሰረታዊ 3 ነገሮች እናዘጋጃለን። ዛሬ ማሳያችሁ በስኳር በቀላሉ እንዴት እንደምናዘጋጅ ተከታተሉኝ። እዚህ ጋር እንደምታዩት ስኳር እናዘጋጃለን። እዚህ ጋር ደግሞ የምናዋህድበት ባዶ ጆክ ታዘጋጃላችሁ። እዚህ ጋር ደግሞ እንደምታዩት ንጹህ ውሃ እናዘጋጃለን። በጣም ቀላል ነው። ንቦች ሲዳከሙ አልፎ አልፎ ነው እንጂ ራሳቸው መስራት ይችላሉ። እንደዚህ ደግሞ የተቆራረጡ የፕላስቲክ እቃዎች አሊያም ደግሞ የሃይላንድ እቃዎችን እንደዚህ እናዘጋጃለን። ባዘጋጀነው ባዶ ጆክ ውስጥ ስኳራችንን በዚህ መሰረት እናስገባለን ማለት ነው። ባይዘዌይ ሁልጊዜ የሚሰጥ ነገር ሳይሆን ንቦች ራሳቸው ናቸው መስራት ያለባቸው። አንዳንዴ ግን በአበባ በማጣት በተለያየ ምክንያት ንቦች እንዳይዳከሙ እንደነዚህ ነገር ቢሰጥ ምንም ማለት አይደለም። ሌላም አይነት የምግብ አይነት አለ። በቀጣዩ ቪዲዮ ደግሞ ይዤላችሁ እመጣለሁ። ልክ እንደምታዩት የተወሰነ ውሃ እናደርጋለን። ውሃ እንዳታበዙ፣ ወፈር ብሎ ነው መበጥበጥ ያለበት። በዚህ መሰረት ውሃውን በደንብ ከስኳሩ ጋር እስከሚዋሃድ በደንብ አድርገን እንትን እናደርጋለን ማለት ነው። እናማስለዋለን። ልክ በዚህ መሰረት ካዘጋጀን በኋላ እዚህ ጋር ሳር እናዘጋጃለን። የተወሰነ ሳር የምንጠቀምበት ንቦቹ ወደ ውስጥ እንዳይገቡና እንዳይሞቱ እንዳይጎዱ በማለት ነው። አብዛኛውን ጊዜ ቅድም እንደነገርኳችሁ ንቦች ራሳቸው ናቸው ወጣው መስራት ያለባቸው። እንደዚህ ምግብ የምንሰጠው ከስንት አንዴ ነው። ንቦችን ስታያቸው እንቅስቃሴ ከሌላቸው አሁን ባዘጋጀነው እቃዎች ውስጥ እዚህ ጋር ከላይ ከጣራቸው በላይ በዚህ መሰረት ያንዳንዱ በየቦታቸው አንዳንድ እንትን እናስቀምጣለን። ይህን ቻናል ሰብስክራይብ ካላረጋችሁ ሁላችሁም ሰብስክራይብ ያደረጋችሁ ቪዲዮውን ለብዙ ሰው እንዲደርስ ሼር ማድረጋችሁ እንዳትረሱ። ልክ ባዘጋጀነው እቃ በዚህ መሰረት ሁሉም ላይ ሳናበዛ በስነ ስርዓት እናረጋለን። ራሳቸው እየሄዱ ይቀስሙታል። ለቻናሉ አዲስ ከሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሌላ ቪዲዮ ደግሞ እንዲደርሳችሁ የደወል ምልክቷን በመጫን ኖቲፊኬሽን ማብራታችሁ እንዳትረሱ። ግልጽ ያሉላችሁ ጥያቄ ምናምን ካለ ደግሞ በኢንቦክስ ልታወሩኝ ትችላላችሁ። አመሰግናለሁ።